ሚስትን አታሰቃያት መልካም አድርግላት ሲባል አይ ሴት ልጅ የሚያሰቃያትን ነው ይላሉ አይደል? ሴትን እኮ ሲያሰቃዩት እኮ ነው ቀጥ የምትለው ይላል ነብዩ ሰለላሁ ዐለይሂ ወሰለም። ከናንተ ውስጥ ጥሩ ማለት ለቤቱ ጥሩ የሆነ ነው አሉ። ነግረውናል እኮ ስለነሱ ባህሪ። ጀሃነም ከሚያስገባቸው ባህሪ ውስጥ ሴቶች ምንድነው? ባል ስንት ነገር አርጎላቸው አንዲት ቀን ባዩት ስህተት ያስተባብላሉ። ከመሆኑም ጋር መልካም ወሉላቸዋል። ዛሬ መጥፎ ተጣሪዎች ምን ይላሉ? ሴት ልጅ ስትጨቁናት ነው የሚያምርባት። እሷ እንደፈለገች ትበል፣ አንተ ከጌታ ጋር ሂሳብህን እያሰብክ መልካም ወልላት። የታዘዝነው እኛ የትኛው ነው? ይሄኛው ነው። ካፊሮች ባቅማቸው ምን ይላሉ? ሙስሊሞች ሴት ይበድላሉ። ማንን እያዩ? እንዲህ አይነት ሰዎችን እያዩ። ነብዩ ሰለላሁ ዐለይሂ ወሰለም ቢያዩማ እንደዚህ አይነት ሴት የሚያከብር ሃይማኖት የለም ነበር የሚሉት። ስለዚህ እኛ እንስተካከል። ሌላው በሴት ብቻ አልቆምም። ሴቷም ደግሞ እንደዚሁ ለባልሽ ታዘዥው ስትባል ምን ትላለች? ወንድ ልጅ ፊት ከሰጡት አናት ላይ ይወጣል ትላለች። ሸሪዓው ያዘዛት ምንድነው? ሰላቷ እንድትሰግድ ምናም፣ ከዛስ የባሏን ሐቅ እንድትሞላ፣ ከዛስ ከስምንቱ የጀነት በሮች በፈለግሽው ግቢ ተብለሻል። ወንድም እኮ አለ ምንም ይል እዚህ ምድር ላይ ተቀምጦ ሚስት መሰለ ያለች መሬት እኮ ናት ይላል። ምን ሆናለት? መልካም ሆናለት። አንጎል ካረገችውስ ሚላትን ውጭ እንሰማለን አይደል? ዛሬ አንነግርሽም መቼም ኦኬው አርፈሽ ተቀመጭ። ተንከባከቢ ባልሽን ስትባል ወንድም መንከባከብ አያስፈልግም፣ አናት ላይ ነው የሚወጣው። ምን ማድረግ ነው የሚሻለው? እሱም በነገር መተክተክ ነው የሚሻለው። ከዛ ውጭ ሄዶ በቃ ይጠላታል፣ ለሷ ቀለባ ይሰጥም፣ እሱም ደግሞ የተበቀለ የመሰለው ልጆቹን ይበድላል ወደ ሌላ